በዚህች አገር ልክ ዓለም ላይ እየኖረ ዓለምን የናቀ አገር አይገኝም። የወዳጅ አገር ብዛት የማያኮራት፣ ብቻዋን መቆም የማያስፈራት፣ ቢመክሯት የማትሰማ፣ ቢመቷት የማደማ ልዩ አገር ናት። ኢትዮጵያን ጨምሮ የዓለም አገራት ለአሜሪካ አግዘው ለደቡብ ኮሪያ ተደርበው በደቦ ከወጓት በኋላ የሀገራት ነገር በቅቷታል። ለህልውናዋም ቢሆን ከሺህ ወዳጅ አገር ኒውክለር እንደሚያስከብር ታምናለች። እምነቷ አድኗታል። ኢራቅ በድብደባ ስትፈራረስ፣ ሊቢያ በሚሳኤል ስትታረስ፣ የሶሪያ የአየር ክልል ሲጣስ፣ የመንና አፍጋኒስታን በተኩስ ሩምታ እንቅልፍ ሲያጡ፣ ሰሜን ኮሪያ በሰላም ተኝታ የምታድረው በኒውክለሯ ምክንያት ተፈርታ ነው። ይህቺ ወዳጆቿ የሚያከብሯት፣ ጠላቶቿ የሚፈሯት፣ የዓለም ሚዲያዎች ስቅ እስኪላት በየቀኑ ስሟን የሚጠሯት አገር ትልቅ እንዳትመስላችሁ። በቆዳ ስፋት ከኢትዮጵያ በ10 እጥፍ ታንሳለች። 120,000 ስኩዌር ኪሎ ሜትር ብቻ ነው የምትሰፋው። ኢትዮጵያ ውስጥ ከሚገኙ ትናንሽ ክልሎች እንዳንዱ ያስቧት። 26 ሚሊዮን ዜጎች አሏት። ሁሉም ማለት ይቻላል የኮሪያ ዝርያ አላቸው። ከደቡብ ኮሪያ ዜጎች ጋር የአንድ አባት የአንድ እናት ልጆች ናቸው። አቤልና ቃየል በሏቸው። ማንኛቸው አቤል ማንኛቸው ቃየል እንዳትሉኝ እንጂ አንድ ሕዝብ፣ አንድ ቋንቋ፣ አንድ ባህል ነው ያላቸው። ለ80 ዓመታት ተለያይተውም እንኳን የቀን አቆጣጠራቸው፣ የአጻጻፍ ስልታቸው፣ የአመጋገብ ባህላቸውና የጋራ በዓላቶቻቸው እስካሁን አልተቀየሩም። ከ57ኛው ዓመተ ዓለም ጀምሮ ለ2000 ዓመታት ተሰንዶ በቆየ ታሪካቸው እንደ አንድ ብሔር ክፉ ደጉን አብረው አሳልፈዋል። እንደ አውሮፓውያን አቆጣጠር በ1910 ጃፓን በቅኝ ግዛት ያዘቻቸው። ለ35 ዓመታት በቆየው አስከፊ አገዛዝ ብዙ መከራዎችን በጋራ አሳልፈዋል። ሁለተኛው የዓለም ጦርነት ነፃነትን አመጣላቸው።